ዛሬ የምናየው ርዕስ የእግዚአብሔርን መንግስት ኢኮኖሚ ነው የምናየው። ምን አልኩኝ? ኢኮኖሚ። ባለፈው ሳምንት ካልቸሩን ነው ያየነው። እግዚአብሔር መንግስት ልክ እንደ ምድራዊው መንግስት የራሱ ኢኮኖሚ አለው። ስለዚህ ይሄ በጣም ወሳኝ ትምህርት ነው። ልብ ብላችሁ ስሙ። በእውነት እግዚአብሔር ኢኮኖሚካሊ ፍሪ የሚያደርጋቸው ሰዎች አሉ። በዚህ ስም ነፃ ያወጣናል በኢየሱስ። ምናልባት በአስተሳሰብ በተያዝንበት የትኛውም ዳይሜንሽን እግዚአብሔር ዛሬ መንፈሱን ይገልጥልን። በመንፈሱ አማካኝነት የቃሉን እውነት ያበራልናል። ሃሌሉያ። ስለዚህ ስለ መንግስቱ ካልቸር እንግዲህ ብዙ ብለናል። ብዙ ድዌል አላረግም እንዳልኩኝ የግጭት አፈታትን ወይም ኮንፍሊክት ማኔጅመንትን በተመለከተ በእግዚአብሔር መንግስት ውስጥ በጣም ሁላችሁም በግልጽና በስፋት እንደምታውቁት የእግዚአብሔር መንግስት ግጭትን የሚፈታው በቦክስ አይደለም፣ በድብድብ አይደለም፣ በስድድብም አይደለም። በእግዚአብሔር መንግስት ውስጥ ይቅርባይነት በጣም ትልቅ ስፍራ አለው። ስለዚህ የእግዚአብሔር ልጆች አንዱ በግጭት አፈታት ፕሮሰስ ውስጥ ሊገለጡበት የሚገባው ባህሪ ይቅርባይነት ሊሆን ይገባል። ስለዚህ ይቅርባይነት ምህረትን ማድረግ፣ ጽድቅን መከተል፣ ትክክለኛ ፍርድ መከተል በግጭት አፈታት ውስጥ በጣም ወሳኝ ነው ለአንድ ክርስቲያን። እንደ እግዚአብሔር መንግስት ባህል እንሂድ፣ በዛ ካልቸር ውስጥ እንመላለስ ካልን ሁል ጊዜ መቼም እግርና እግር እንኳን ይጋጫል ይባላል አይደለ? ሲሄድ ሰው ከሰው ጋር አብሮ ሲኖር በተለያየ በህይወት መስተጋብር ውስጥ ግጭት ይፈጠራል። እዚህ ያንን ግጭት የምንፈታው በእግዚአብሔር መንግስት ውስጥ በፖሊስ አይደለም፣ ወይም ቀጥታ ፍርድ ቤት ሄደን አይደል? ዓለማዊ አሰራር ነው። ጊዜው ሲደርስ ወደዛ ስቴጅ የሚሄድበት ሁኔታ ሊፈጠር ይችላል። ነገር ግን ቀድመን አስቀድመን ልናስብ የሚገባው እንደ ክርስቲያን ያንን ሁኔታ፣ ያንን ሲቹዌሽን፣ ያንን ግጭት ከእግዚአብሔር ቃል መርህ ሳልወጣ በምን አይነት መንገድ ሃንድል አድርገው ብለን ነው ልናስብ የሚገባው። ዛሬ ብዙ ክርስቲያኖች ይሄንን መንገድ ስተውታል። ቶሎ ቀድሞ ፍርድ ቤት ጉዳያቸውን ይዘው ይሄዳሉ። ብዙ ዋጋ ያስከፍላል። ፍርድ ቤት አይሰራም ማለት ሳይሆን በደንብ ይሰራል። የምድራዊውም ህግ በደንብ አድርጎ ይሰራል፣ ግን በደንብ አድርጎ ያሸሃል። አንዳንድ ጉዳዮች በቀላሉ መፈታት እየቻሉ በይቅር ባይነትና በመተው ብቻ የሚፈቱ ጉዳዮች አንዳንድ ጊዜ እስከ ፍርድ ቤት ድረስ ይሄዱና ብዙ ዋጋ፣ ጊዜያችንን፣ ገንዘባችንን፣ ኢሞሽናችንን፣ ይሄ ፊዚካል ሄልዛችንን፣ ጤናችንን ሁሉ ኮንሱም ሲያደርግ አይቻለሁ በብዙ ሰዎች ህይወት ላይ። ስለዚህ ግን አሁን ሲንስ የእግዚአብሔር መንግስት ባህል እየተነጋገርን ስለሆነ አንዱ የእግዚአብሔር መንግስት እሴት ይቅርባይነት ነው፣ ምህረት ነው፣ ታጋሽነት ነው፣ ጽድቅ ነው። ስለዚህ በዚህ አይነት ሁኔታ ውስጥ ራሳችንን የምናገኝ የትኛችንም ብንሆን ሁል ጊዜ አስቀድመን ግጭትን በተረጋጋ መንፈስ የማየትና ከእግዚአብሔር መንግስት አንጻር የመመልከት አካሄድ ልንከተል ይገባል ማለት ነው። የጨለማው ዓለም እንግዲህ ይህንን በበቀል ይፈተዋል። የግል ፍላጎትን በማስቀደም አይን ላጠፋ አይን፣ ጥርስ ለሰበረ ጥርስ እያለ ነው የጨለማው ዓለም የሚፈታው። ይሄ በእኛ ዓለም ውስጥ አይሰራም። በእግዚአብሔር ዓለም ውስጥ አይን ላጠፋ አይን አጥፋ፣ ጥርስህን ላወለቀ ጥርሱን አውልቅለት የሚል ህግ አይሰራም። በእግዚአብሔር መንግስት አሰራር ውስጥ የሚቀድመው ምንድን ነው ብያለሁ? ይቅርባይነት። እውነቴን ነው ላችሁ፣ በይቅርባይነት የማይፈታ ቋጠሮ የለም፣ የማይፈታ ግጭት የለም። ምንም እንኳን በጣም እስካሌት ያደረገ እንኳን ፕሮብሌም ቢሆን በሰከነ አእምሮና በእግዚአብሔር መንፈስ በእግዚአብሔር ቃል አንጻር ከተመለከትነው በቀላሉ ሊፈታ የሚችል ስለሆነ የአንዱ የኪንግደም ካልቸር ወይም የእግዚአብሔር መንግስት ካልቸር ግጭትን በዝግታና በሰከነ አእምሮ በይቅርባይነትና በምህረት የማለፍ እና የመፍታት ይሆናል ማለት ነው። ሌላው አመራርን በተመለከተ የኪንግደም ገቨርናንስ ራሱ የሆነ ገቨርናንስ ወይም አስተዳደር ስላለው ምን ብለናል ስንጀምር? የእግዚአብሔር መንግስት ራሱ የእግዚአብሔር አስተዳደር ማለት ነው። በንጉሱ በእግዚአብሔር የሚተዳደር ማለት ነው ብለናል። ስለዚህ አመራር አለው ወይም የራሱ ገቨርናንስ ሲስተም አለው። ያ ገቨርናንስ ሲስተም አገልጋይነት ነው ባጭሩ። አሁን በምድር ላይ ብዙ አይነት የሊደርሺፕ ስታይሎች አሉ። በጣም ብዙ አይነት የሊደርሺፕ ከዲክታተርሺፕ አይታችሁ ትራንዛክሽናል የሚሏቸው አሉ፣ ትራንስፎርሜሽናል የሚሏቸው አሉ። ብቻ የሊደርሺፕ ሳይንሱ ሰፊ ነው። ብዙ አይነት የሊደርሺፕን ስታይል ይከተላሉ መሪዎች። በእግዚአብሔር መንግስት ውስጥ ግን ያለን የሊደርሺፕ ስታይል አንድ ነው። ምን ይባላል? አገልጋይ ይባላል። ማንኛውም ሰው በእግዚአብሔር መንግስት ውስጥ አገልጋይ ነው። ክርስቶስ ወደ ምድር ሲመጣ አገልግሎት ለመፈጸም ነው የመጣው።
ማቴዎስ 20:28 ላይ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ስለዚህ ኢየሱስ አገልጋይነትን አስተምሮ እንሄደው። ስለዚህ የእግዚአብሔር ልጆች በሙሉ ምንድናቸው? አገልጋዮች ናቸው። አገልጋዮች ናቸው። ስለዚህ ይሄ በቸርች ኤሪያ ላይ ብቻ ሳይሆን አትኩሬ መናገር የምፈልገው የትኛውም በራሳችሁ ዶሜን ውስጥ በየትኛውም ስፍራ በተሰማራችሁበት ኤሪያ፣ በመስሪያ ቤቶቻችሁ ውስጥ፣ በንግድ ስፍራችሁ ላይ የትኛውም ኤሪያ ሰውን ልታገለግሉ እስካላችሁ ድረስ የአገልጋይነትን መንፈስ መላበስ፣ የአገልጋይነትን ባህሪ መላበስ ከናንተ ከኔ ይጠበቃል ማለት ነው። ስለዚህ ያ በጣም ወሳኝ የእግዚአብሔር መንግስት ካልቸር ነው። እንግዲህ እነዚህ ነገሮች ከባለፈው ሳምንት በቀጠለ ልናገር ፈልጋለሁና ዛሬ እንዳልኳችሁ አዲስ ርዕስ ነው ልጀምር የፈለኩት። በዚህ ሳምንት የምናየው የእግዚአብሔር መንግስት ኢኮኖሚን ነው። ምን አልኩኝ? የእግዚአብሔር መንግስት ኢኮኖሚ እንመለከታለን። ለዛሬው ትምህርት መነሻ ጥቅስ እንዲሁም ሌሎች ጥቅሶችን በብዛት እናያለን፣ ግን እንደ መነሻ አንድ የመጽሐፍ ቅዱስን ክፍል እንድናይ ፈልጋለሁ። በማቴዎስ ወንጌል ምዕራፍ 6 ቁጥር 25 እስከ 33 ያለ ቃል ነው። በጣም በፍጥነት አነባዋለሁ፣ ተከታተሉኝ። ስለዚህ እላችኋለሁ፣ ኢየሱስ ነው የሚናገረው፣ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማዩ አባታችሁም ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት ሊያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ሁሉ ከነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብስ ከሆነ እናንተ እምነት የጎደላችሁን እናንተንማ ይልቁን እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህን ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። እንግዲህ ይኸው ከቁጥር 25 እስከ 32 ያነበብኩት ለቁጥር 33 ወይም ይሄ መጨረሻዋ ቁጥር ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል ለሚለው መሰረት ወይም ባክግራውንድ የሚሰጥ ክፍል ነው። ዛሬ በምድር ላይ ሰዎች በብዙ ነገር እንጨነቃለን። ስለምንበላው ስለ ኢንካማችን እንጨነቃለን፣ ስለ ገበያችን እንጨነቃለን፣ ቤት ኪራይ እንዴት እንደምንከፍል እንጨነቃለን፣ ስለምንለብሰው እንጨነቃለን፣ ስለ ስራችን እንጨነቃለን፣ ስለ ብዙ ነገር ብቻ ዩኔሚት ስለ ብዙ ነገር ስንጨነቅ እንውላለን። ኢየሱስ ግን እየተናገረ ያለው ይሄ የኪንግደም ትምህርት ነው። ባይዘው የእግዚአብሔር መንግስትን ትምህርት እያስተማረ ነው። እዚህ ጋር ኢየሱስ ምንድነው የሚለው? እነዚህ ነገሮች ሁሉ እኮ እንደሚያስፈልጋችሁ እግዚአብሔር አምላካችሁ ንጉሱ ራሱ ያውቃል። ይሄንን እንደውም ከወፎች ጋር አመሳስሎ ከአዋፋት ጋር አመሳስሎ ከማይዘሩ ከማያጭሩ ነገር ግን እንዲሁ የሰማይ አምላክ ከሚመግባቸው ፍጡራን ጋር እያነጻጸረ ነው የሚናገረው። እና በጣም ፓወርፉል ነው። አንድ ነገር ያስፈልጋል አለ። የሚያስፈልጋችሁ እግዚአብሔርን መንግስት መጀመሪያ፣ ከዛ ጽድቁን መፈለግ ነው አለ። ከዛ በኋላስ ሌሎቹ ነገሮች ይከተሏቸዋል። ብዙ ጊዜ ሰምተነዋል ይሄን ጥቅስ፣ ግን to what extent በምን ደረጃ ነው የተረዳ ነው የሚለውን ነው ዛሬ የምናየው። እንግዲህ ወገኖቼ በአጠቃላይ አንድ ሮያል ፋሚሊ ውስጥ ያለ ሰው ስለሚበላው ስለሚጠጣው ስላለው ገንዘብ ስላለው ሀብት አይጨነቅም። ባይ ኔቸር ሮያል ፋሚሊ ውስጥ ነው ያለው። በእግዚአብሔር መንግስት ውስጥ ስንኖር እንደ እግዚአብሔር መንግስት ዜጋና ልጆች ስንመላለስ የንጉሱ ሀብት ሁሉ የኛ ሀብት ነው። እኛ ለንጉሱ የምንሰጠው ሀብት የለም፣ የምንከፍለው ነገር የለም። አወል አስራቴስ ምናምን እንዳትሉኝ፣ አስራትህም ሆነ መባህም ሆነ የትኛውም የምታደርገው ከዚህ ከቤተ ክርስቲያን የመባና የአስራት አገልግሎት ውጪ የሆነው ገንዘብህ እንኳን ሳይቀር የእግዚአብሔር ነው። እግዚአብሔር ሁሉ የኔ ነው ይላል። ስለዚህ ዛሬ እግዚአብሔር ባለ ሀብቶችን አይደለም የሚፈልገው።
እግዚአብሔር ነው ባለሀብት። he is the owner. you have nothing እኔ ምንም የለኝም I have nothing። በዚህ ምድር ላይ ስንኖር ምንም የለኝም ካላልክ ስትጨነቅ ነው የምትኖረው። ምንም ከሌለ ስለምን ትጨነቃለህ? አንዱ የኪንግደም ፕሪንሲፕል በምድር ላይ ሲኖር የትኛውም በክርስቶስ ኢየሱስ አምኖ የዳነ የእግዚአብሔር ልጅ እና የእግዚአብሔር መንግስት ሲቲዝን ወይም ዜጋ የንጉሱን ሀብት አስተዳዳሪ እንጂ የሀብት ባለቤት አይደለም። ይሄ በጣም ወሳኝ ነገር ዛሬ። ስለዚህ ባለ ሀብቶች በሙሉ ታራግፋላችሁ ሀብታችሁ። you have nothing። በምድር ላይ ስንኖር ምንም የለንም። ሁሉም የእግዚአብሔር ነው፣ የንጉሱ ነው። ግን የሮያል ፋሚሊ ሜምበርስ ባይ ዲፎልት የንጉሱ ሀብት ወራሾች ናቸው። ስለዚህ አክሰስ ነው ያለ ካንተ you can access ታደርገዋለህ የንጉሱን ሀብት በሙሉ። ህይወትን እንደዚህ አድርገን ካየነው ቀለል ይላል። ሌባ መጥቶ ያለህን አለኝ ብለ ያስቀመጥከውን ነገር ሁሉ ዝርፍ አድርጎ ሲሄድ ምንም አይመስልህም። ያንተ አይደለማ ዘራሁት ነው የምትለው። ዘራሁበት ነው የምትለው። ሰረቀኝ አትልም። አያችሁ ፐርስፔክቲቫችን መቀየር አለበት። ስለ ገንዘብ በደንብ እናወራለን። በጣም ሴንሲቲቭ ቶፒክ ነው። ግን ስለ ኪንግደም ኢኮኖሚ ወይም የመንግስቱን ኢኮኖሚ ስናጠና ገንዘብ ዋናና ዋና ነው። ኢየሱስ ክርስቶስ በጣም ብዙ ጊዜ ስለ ገንዘብ ያወራ ነበር በኪንግደም ትምህርት ውስጥ። ስለዚህ ኪንግደምን ኮንሰፕት በትክክል ጽንሰ ሐሳቡን ተረድተን በማቹሪቲ በጥልቀት ተረድተን በትክክል በህይወታችን ላይ ኪንግደምን ላይፍ ወይም ህይወት መኖር የምንፈልግ ከሆነ የኪንግደምን ኢኮኖሚ አብጠርጥረን መረዳት አለብን። ገንዘብ ካልገባን ብዙ ነገር ይበላሻል ወገኖች። ዛሬ ብዙ ነገር የተበላሸው ገንዘብ ላይ ያለን አመለካከት በጣም ከእግዚአብሔር መንግስት መርህ ውጪ ስለሆነ ነው። ለዛ ነው ግራ የምንጋባው። ዛሬ ግራ መጋባት ይነሳል ከዚህ ስፍራ። በቃ ኢኩዊፕድ ሆነን እንወጣለን። እግዚአብሔር ያስተምረናል። አንዱ የእግዚአብሔር ልጆች መብት ወገኖቼ በምድር ላይ የኔና የናንተ መብት ከንጉሱ ከእግዚአብሔር የሚያስፈልገንን አቅርቦት ሙሉ በሙሉ ማግኘት ነው። ይሄን ታምናላችሁ? ይሄ መብታችሁ፣ ይሄ መብቴ ነው። ባይ ዲፎልት የእግዚአብሔር መንግስት ልጅ በመሆኔ የመንግስቱ ሀብት ወራሾኛለሁ። የመንግስቱ ሀብት ወራሾኛለሁ። ስለዚህ የሚያስፈልገኝን ሁሉ በሚያስፈልገኝ ጊዜ አክሰስ የማድረግ መብት ተሰጥቶኛል በእግዚአብሔር መንግስት ውስጥ ስመላለስ። አያችሁ ይሄ ማይንድ ሴት ከሌላችሁ ሁሉ ጊዜ ለማይ ነው የምትሆኑት። እግዚአብሔር ላይ ስታለቅሱ ነው የምትኖሩት። የኔ ነገር መቼ ነው የሚከፈተው? በሩ መቼ ነው የሚከፈተው? እንትኑ የሥራ በሩ መቼ ነው የሚከፈተው ስትሉ ነው። በር ስታንኳኩ ነው የምትኖሩት። እግዚአብሔር ፈቃድ በር ያንኳኳህ እንድትኖር አይደለም። በተከፈተ በር ውስጥ ነው ያለኸው። ሄደ አክሰስ እንድታረገው ይፈልጋል። በእውቀት ስትመላለስ ነው አክሰስ ማድረግ የምትችለው። የኤቲኤም ካርድ ይዘህ ማሽኑ ጋር ሄደ ፒኑን ሳታውቀው ገንዘቡን ማውጣት ትችላለህ? አይቻልም። you can access the money when you know the pin። ፒንህን ስታውቅ እውቀት ያስፈልጋል። በእግዚአብሔር መንግስት ውስጥ ስትመላለሱ የእግዚአብሔርን መንግስት ኢኮኖሚ በቅጡ ካልተረዳችሁት ይሄንን አባንደንት የሆነ የመንግስቱን ሪሶርስ አክሰስ ሳታደርጉት ወደ መቃብር ትሄዳላችሁ። በጣም ያሳዝናል። እግዚአብሔር ከኛ የሚፈልገው ምንም ነገር የለም በምድር። እግዚአብሔር ወደኔ አምጡት ሲል መጣበታለሁ በኋላ መባውን አስራቱን
የኔ ያልከው ነገር እጅ ላይ ያለው ነገር አምጣው ሲል ለኪንግ ደግሞ ፈልጎ ለራሱ ሊያረገው ፈልጎ አይደለም። ለምን እንደሆነ ትንሽ ሰስፔንስ ላድርገው ወደ በኋላ መጣል። እግዚአብሔር ጉዳይ የለውም፣ የራሱ ነው። ሀብቱ ራሱ የራሱ ነው፣ ሲጀመር የራሱ ነው። so whatever we do in the kingdom በእግዚአብሔር መንግስት ሪሶርስ ላይ ቆመን ነው የምናደርገው ሁሉ። ስለዚህ ይህ መብት ግን አክሰስ የማድረግ መብት አክሰስ ነው ያልኩት፣ ኦነርሺፕ አይደለም። we own nothing በእግዚአብሔር መንግስት ውስጥ የኔ የምንለው ነገር የለም፣ ግን አክሰስ አለ። ለምሳሌ እንበልና እኔ 100,000 ብር ከምሰጣችሁ እና ከኔ ጋር ጆይንት አካውንት ከፍታችሁ የባንኩ ካርድ ባለቤት ሆናችሁ ብትንቀሳቀሱ በሁለቱ መካከል ልዩነት አለ። የመጀመሪያው 100,000 ብር ሰጥቼ ስልካችሁ you are owning it 100,000 ብር አለኝ ነው የምትሉት። ከኔ ጋር ጆይንት አካውንት ካላችሁ ግን እኔ ያለኝ ሁሉ ይኖራችኋል። ኤኒ ታይም ሄዳችሁ እየመዘዛችሁ ትጠቀማላችሁ። አክሰስ ማለት ሁለተኛው ነው። እግዚአብሔር እንድንኖር የሚፈልገው በምድር ላይ የኪንግደሙን ሪሶርስ ወይም ሀብት አክሰስ እያደረግን ኤኒ ታይም እንድንኖር ነው እንጂ የሆነ ትልቅ ጎተራ ሰርተን ሀብት እንድናከማች አይደለም። እሱን ሰነፍ ይለዋል እግዚአብሔር ቃል። የሚያከማቸውን ሰነፍ፣ የኔ ነው ያለውን ሰነፍ ነው የሚለው እግዚአብሔር ቃል። ግን እግዚአብሔር ይሄ አክሰስ የማድረግን ኪንግደም ላይፍ ፕራክቲስ እንድናደርገው ነው የሚፈልገው። በሚያስፈልጋችሁ ጊዜ የሚያስፈልጋችሁን እንድታገኙ እግዚአብሔር ከፍቶታል ያንን በር። ባይዘዌ በጣም መታደል ነው እንደዛ ሆኖ መኖር። የኔ ያላችሁት ነገር እኮ ያሳሳል፣ እንቅልፍ ይነሳል። ሲያስፈልግ ማግኘት ደስ አይልም? የእግዚአብሔር ሐሳብ ያለው የሚያስፈልጋችሁን በሚያስፈልጋችሁ ጊዜ እንድታገኙ ነው የእግዚአብሔር ፍቃድ። ሴቪንግ አያስፈልግም እያልኩ አይደለም፣ እመጣበታለሁ ስቲዋርድሺፕ ምን ማለት እንደሆነ በኋላ። ይህ ማለት ግን እግዚአብሔርን ሰው ኢየሱስ ክርስቶስ ስነሳም ያለ አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ ሌሎች ነገሮች ሁሉ ይከተላቸዋል ሲል ምን ማለቱ ነው? የእግዚአብሔርን መንግስት ፈልጉ አስቀድማችሁ። የእግዚአብሔርን መንግስት መፈለግ ማለት ለእግዚአብሔር መንግስት መስራት ማለት ነው። የእግዚአብሔርን መንግስት ፐርፐዝ በህይወት ላይ ተረድተ በዛ መመላለስ ማለት ነው። አንድ ሚስጥር ልንገራችሁ። ሀብት፣ የእግዚአብሔር በረከት እና ፐርፐዛችሁ ወይም አላማችሁ የተፈጠራችሁበት አላማ እንደዚህ የተገናኙ ናቸው። እያንዳንዱ በእግዚአብሔር መንግስት ውስጥ የእግዚአብሔር ልጅ የሆነ የልጅነት ድርሻ ያለው ክርስቲያን በሙሉ የእግዚአብሔር አላማ ዘወትር እግዚአብሔር ለፈጠረለት ለዛ ለህይወቱ ለሰጠው ፐርፐስ ተሰጥቶ እንዲኖር ነው የሚፈልገው። እስከ ዛሬ ድረስ የህይወታችሁን አላማ ያላገኛችሁ ሰዎች በጣም ከባድ አደጋ ውስጥ ናችሁ። የሀብት ጉዞ በጣም ረጅም ነው የሚሆነው። ብዙ ሰዎች ፋይናንሻሊ ስትራግል የሚያደርጉት የህይወታቸውን አላማ ወይም ፐርፐስ ስላላገኙት ነው። የእግዚአብሔር በረከት አታችድ የሆነው ከህይወት አላማ ጋር ነው። እግዚአብሔር ሪሶርስ የሚለቀው የህይወትህን አላማ ፈልገ ካገኘ በኋላ ነው። ከዛ በኋላ ነው ይሄ ቅድም ያልኳችሁ የተከፈተ አክሰስ የሚመጣው። አይታችኋል? ጥሪያቸውን ያገኙ ሰዎች ምንም አይነት ፋይናንሻል ስትራግል የለባቸውም። የብዙ ሰዎችን ምስክርነት ሰምቻለሁ። ጥሪያቸውን ፈልገው ያገኙ ሰዎችና በጥሪያቸው የሚመላለሱ ሰዎች ሁሉ ጊዜ የእግዚአብሔር ፕሮቪዥን
አለ በህይወታቸው። ለምን ይመስላችኋል? አስቀድመው የእግዚአብሔርን መንግስት አግኝተውታል። መንግስቱን አግኝተውታል። ኢየሱስ እዚህ ጋር እያለ ያለው አስቀድመው የእግዚአብሔርን መንግስት ፈልግ የሚለው ለዛ ነው። ከዛ ሌላው ይከተላል። የምትበላው፣ የምትጠጣው፣ የምትለብሰው፣ የምትመነዝረው ሁሉ ነገር ይከተልሃል። ግን መንግስቱን ፈልገህ አግኝ። እያንዳንዱ ሰው በዓላማ ነው ወደዚህ ምድር የመጣው። በእግዚአብሔር መንግስት ውስጥ ያለው የሆነ የእግዚአብሔርን ሐሳብ አጀንዳ ሊያስፈጽም ነው። ያ ሐሳብ ወይም አጀንዳ ነው ያንተ ጥሪ። ስፔሲፊክ ሆኖ ነው የሚመጣው። ባይዘው እያንዳንዱ ሰው ልብ ብላችሁ ስሙኝ፣ እያንዳንዱ ኢንዲቪጁዋል የተለያየ አይነት ጥሪ አለው። ስፔሲፊክ በቃ ለዛ ሰው ያንዳንዱ ሰው ጥሪ በቃ ሰዎችን ኮኔክት ማድረግ ነው። ይሄ ነው ጥሪው። ሂዘ ኪንግደም ኮኔክተር ነው። በቃ ከየት አገኛቸው ሳይባል ሰሜንና ደቡብ የተቀመጡ ሰዎችን ያገናኛል። ከዛ ኪንግደም ይሰራል። የሆነ በቃ ነገር ፍሎሪሽ ያደርጋል። አክት ሲያደርግ ያንዳንዱ ሰው ጥሪ ማስተማር ሊሆን ይችላል። ያንዳንዱ ሰው ጥሪ ካውንስለር ነው። በቃ መካሪ ነው። መክሮ ግጭትን ይፈታል። መክሮ ሰዎችን ያስታርቃል። አንዳንዱ ሰው ኢንጂነር ነው ባይ ኔቸር። ሂ ኮንስትራክትስ። ኢማጂነር ነው። ኢኖቬቲቭ ነው። ማይንዱ ኢማጂኔሽን አለው። ሂ ካን ክሪኤት ቲንግስ። አንዳንዱ ሰው በጣም የተሰጠ ነው። ልቡ ሩሩ ነው። ሂ ሃዝ ሲምፓቲ ፎር ፒፕል። ስለዚህ የሂሊንግ ጸጋ አለው። ወይም ሕክምና ሴክተር ውስጥ ፕሮፌሽናል ነው ጥሪው። ግዴታ ቤተክርስቲያን ውስጥ አይደለም። ባይዘው ጥሪ ስል አንዳንድ ጊዜ በጣም ጥሪን አጥበበን አሁን ፕሊዝ ከእንደዚህ ከሪሊጂየስ ሰርክል ወተን ነው የምንማረው ኪንግደምን። ኢትስ ቢዮንድ ዛት። በጣም ሰፊ ኮንሰፕት ነው ኪንግደም። የእግዚአብሔር መንግስት በመካከላችን ናት። በመካከላችን ካለች ደግሞ ኢትስ ኤቭሪዌር ነች ያለችው። ለምን አንተ ከዚህ ቤተክርስቲያን አጥር ስትወጣ ዓለም ውስጥ ነው የምትገባው አይደለም እንዴ? በየመስሪያ ቤቱ፣ በየሕክምና ሴክተር፣ በየንግድ ማዕከላቱ፣ በየስፍራው ነው የምትሄደው። ተሸክመ የምትሄደው በውስጥ የእግዚአብሔር መንግስት ነው። ስለዚህ እዛ ስፍራ ላይ ጥሪ አለ። የሆነ ቦታ ላይ አንድ ሰው ጥሪ ሊኖረው ይችላል። ኖት ነሰሰርሊ እዚህ ጋር። አሁን ግን እያልኩ ያለው ሰፋ አድርጋችሁ እንድትመለከቱ ስለምፈልግ ነው። እያንዳንዳችሁ በዶሜናችሁ ውስጣችሁ ባለው ተስጦ የተሰማራችሁበት የትኛውም ዘርፍ። ስለዚህ አሁን ዛሬ ስለ ኪንግደም ኢኮኖሚ ስለምናወራ ማለት ነው። በዛ ኤሪያ ላይ ጥሪያችሁን ፈልጋችሁ ማግኘት አለባችሁ። ጥሪህ የሌለበት ስፍራ ከሆነ ለረጅም ዓመት የተቀመጥከው የሆነ ስፍራ ላይ እየሰራ እና የሆነ ለኪንግደሙ ኮንትሪቢዩት ያደረክ ያህል የማይሰማ ከሆነ ሺፍት ማድረግ አለብህ። የእግዚአብሔር ዓላማ አንተ በጥሪህ በፐርፐስ ወደዚህ ምድር መተሃል። በተሰጠ ጸጋ፣ ታለንት፣ ጊፍት በለው የትኛውም ነገር ውስጥ በተቀመጠው ነገር በተሰማራህበት ስፍራ ኪንግደሙን ሰርብ እንድታደርግ ነው። ይሄ እግዚአብሔርን ዓላማ ነው። እዛ ስፍራ እዛ ቴሪቶሪ ውስጥ ራስ ካገኘኸው የእግዚአብሔር አቅርቦት ላይከተልህ አይችልም። ብዙ ጊዜ ያያችሁ ያንን ፐርፐዝ የህይወታችንን ፐርፐዝ ወይም ዓላማ ፈልገን ገና ስላላገኘ ነው የህይወት ትርጉሙ የኪንግደም ላይፍ ትርጉሙ ጠፍቶብናል። ኪንግደም ላይፍ በጣም ፕሬሺየስ ነው ወገኖች። ኢትስ አሜዚንግ። በእግዚአብሔር መንግስት ዓላማ ውስጥ በእግዚአብሔር መንግስት ውስጥ በዓላማ ስትኖሩ ፍሎ የሚያደርገው ሪሶርስ ይሄ ነው ብዬ ልገልጠው የምችለው አይደለም። ኢትስ ባውንቲፉል ነው። በጣም አባንደንት ነው። የተትረፈረፈ ነው። ባይ ዘ ዌይ ለእናንተ ብቻ አይደለም፣ ለእናንተም ብቻ አይደለም። ይሄን አስምሬ እናገራለሁ። የተትረፈረፈ ህይወት ለሌሎች ፍሎ የሚያደርግ ነው። ስለዚህ እግዚአብሔር በዛ በረከት ነው የሚመጣው። እናንተ በመንግስት ውስጥ በትክክል ስፍራችሁን ስታገኙ፣ ፖዚሽንድ ስትሆኑ በመንግስት ውስጥ በትክክል የተትረፈረፈ ነገር ነው ወደ አንተ የሚመጣው። ለምን? የእግዚአብሔር ዓላማ አንተን እንደ ቻናል መጠቀምና መንግስቱን ማስፋት ነው እንጂ የሆነ ያቆረ የተጠራቀመ ሀብት አንተ ላይ ማየት አይደለም የእግዚአብሔር ዓላማ። ስለዚህ ዲስትሪቢዩተርስ ነው እግዚአብሔር የሚፈልገው። በቃ ዲስትሪቢዩት የሚያደርጉ
ይሆናል አይደል? አካባቢውን ኮንታሚኔት የሚያደርጉ ባላቸው በረከት ኮንታሚኔት የሚያደርጉ ፓይፕ እንድትሆን ነው እግዚአብሔር የሚፈልገው። ፓይፕ ያድርገን፣ ኮንቴነር አይደለም፣ ፓይፕ ያድርገን። ለምን ለብዙዎች እንተርፋለን ፓይፕ ስንሆን። ስለዚህ እግዚአብሔር ዛሬ ያለውን በረከት እኛን እንደ ቻናል አድርጎ ይጠቀመን። እግዚአብሔር በረከት በእኛ ውስጥ ይለፍ። አያችሁ፣ ጸሎታችን ራሱ መስተካከል አለበት። በኔ ውስጥ እለፍ ነው ማለት ያለብን። እግዚአብሔር በረከት ስጠኝ ሳይሆን በኔ ውስጥ እለፍና ንካስቲ ሌሎችን ሜክ ሚ ፓይፕ አድርገኝ። ያ ነው የኪንግደም ኢኮኖሚ፣ ያ ነው ትርጉሙ። that's how it operates። እንደዛ ነው የሚሰራው። ጽድቁን ፈልጉ ይላል። ይሄ ግልጽ ነው። ጽድቅ ግልጽ ነው። ራይት ስታንዲንግ ዊዝ ጋድ ማለት ነው። ጽድቅ ማለት እግዚአብሔር ፊት ትክክለኛ ሆኖ መቆም ማለት ነው። ስለዚህ ጽድቁን ስትፈልጉ you do the right thing፣ ትክክለኛውን ነገር ነው የምታደርገው። ጽድቅ የሚፈልግ ሰው፣ በጽድቅ የሚመላለስ ሰው በህይወቱ ላይ ትክክለኛ ነገር ነው የሚያደርገው። ትክክል መሆን ብቻ አይደለም፣ ትክክለኛ ነገር ያደርጋል። አይመስልም ሁኔታው፣ ባይሆን ጥሩ ነበር፣ ግን ለጊዜው በዛ ሁኔታ ውስጥ ትክክለኛ ነገር አድርገሃል ይሏቸዋል አንዳንዴ ሰዎች። በሆነ ግጭት አፈታት ውስጥ ትክክለኛ ነገር አድርገሃል፣ ሰላም ለመፍጠር፣ ሰዎችን ለማግባባት። አያችሁ፣ ያ አይነት የጽድቅ አካሄድ እግዚአብሔር ከኛ ይፈልጋል። በእግዚአብሔር መንግስት ውስጥ በእግዚአብሔር ሮንግ የሆነ ነገር ስትሰሩ አትገኙ። በእግዚአብሔር መንግስት ውስጥ በፍጹም በቃ ይሄ የሰው ልጅ ከመንፈስ ቅዱስ አልፎ ህሊና የሚባል ነገር ተሰጥቶታል። መንፈስ ቅዱስን ብንሸውደው ህሊናችንን አንሸውደው። ስለዚህ ይሄ ፍትህ ያልሆነ ነገር በህይወታችሁ አታድርጉ፣ አቮይድ አድርጉት as much as possible። ያ ነው በእግዚአብሔር ፊት ያለንን የጽድቅ ህይወት የሚያበላሸው። ስለዚህ ሁሉ ጊዜ በጽድቅ ህይወት የሚመላለስ ሰው፣ ትክክለኛውን ነገር at the right time እያደረገ የሚመላለስ ሰውና በእግዚአብሔር መንግስት ውስጥ ዓላማውን ፈልጎ አግኝቶ የሚመላለስ ሰው ሁሉ ጊዜ የእግዚአብሔር መንግስት በረከት ፉል አክሰስ አለው። ፉል አክሰስ አለው። ለዛ ነው ኢየሱስ ክርስቶስ ቅድም ያነበብኩት ጥቅስ ላይ አስቀድማችሁ የእግዚአብሔርን መንግስት ከዛ በኋላ ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል ብሎ የተናገረው። ይሄ ሲሆን በህይወታችን ላይ እግዚአብሔር የጎደለንንና የሚያስፈልገንን ነገር በሙላት ያቀርብልናል። የተትረፈረፈ ህይወት ውስጥ እንገባለን። ከራሳችን ያለፈ ህይወት መኖር እንፈልጋለን። እያንዳንዱ ሰው እዚህ ከራሱና ከቤተሰቡ ህይወት ያለፈ ህይወት እንዲኖር ነው የእግዚአብሔር ዓላማ። እኔ በልቼ ቤተሰቦቼና እኔ በልተን የሚል አመለካከት አይሰራም በክርስቲያን ህይወት ውስጥ ወይ በኪንግደም ላይፍ ውስጥ። ኪንግደም ላይፍ በጣም የተትረፈረፈ ህይወት ነው፣ ለብዙዎች የሚተርፍ ህይወት ነው የኪንግደም ላይፍ። አብርሃም በመጽሐፍ ቅዱስ ታሪክ ውስጥ የመጀመሪያው ሀብታም ሰው፣ ሀብታም ባለጠጋ ተብሎ የተገለጠ ሰው ነው። ዘፍጥረት 13:2 ላይ አብርሃምም በከብት በብርና በወርቅ እጅግ በለጠገ ይላል። አብርሃም ደግሞ ጻድቅ ሆኖ ተቆጠረለት ይላል አይደል? እምነቱ ጽድቅና በረከት አብረው ይሄዳል ወገኖች። በጽድቅ የሚመላለስ ሰው ከበረከት አይጎልም። በቃ ለኛ እይታ ነው እንጂ የሚፈልገውን ነገር በሚፈልገው ጊዜና ወቅት ያ ሰው ያገኛል። ይሄ እውነተኛ በረከት ነው። በቃ የምትፈልገውን ነገር በምትፈልገው ጊዜና ሁኔታ ውስጥ እንደማግኘት በረከት የለም። ይሄ ትክክለኛ የእግዚአብሔር በረከት ይባላል። ባለጠጋ የሚያደርግ የእግዚአብሔር በረከት፣ ሐዘን በላዋ ላይ የማይጨምርባት በረከት ማለት ይሄ በረከት ነው። ስለዚህ ወገኖቼ ሁሉ ጊዜ የምንሰራውን ስራ ከእግዚአብሔር መንግስት ዓላማ አንፃር ልንመረምረው ይገባል። ዓላማህን ፈልገህ ታገኛለህ፣ የእግዚአብሔርን መንግስት ታገኛለህ፣ ወደ ተረፈረፈ ህይወት ትገባለህ። የእግዚአብሔር ዓላማ ያ ነው። እግዚአብሔር የተትረፈረፈ ህይወት እንድኖር ይፈልጋል። እሱ እግዚአብሔር የገንዘብ ጠላት አይደለም። ብዙዎቻችን ወደ ገንዘብ ልመጣላችሁ ነው። ስለ ሀብት ጠቅለል አድርገን እያወራን ነው። በየትኛውም እድሜ ክልል ውስጥ ልንሆን እንችላለን። ባይዘው እንዴ ለምሳሌ እንዴ እኔ እድሜ ሄዷል፣ አሁን ከዚህ በኋላ ገና ዓላማዬን ፈልጌ ግን እንደገና በዚህ ሰዓት ፐርፐዜን ፈልጌ አግኝቼ ነው የምትረፈረፈው፣ እንደዛ ነው እያልሽኛለሽ ልትሉኝ ትችላላችሁ። it doesn't matter
ሙሴ እኮ በ80 ዓመቱ ነው ፐርፐዙን ያገኘው። በየትኛውም እድሜ ክልል ላይ ሆነ እግዚአብሔር ይጠቀምብሃል። እግዚአብሔር ጉዳዩ አይደለም ያንተ እድሜ፣ ግን ፐርፐዝህን አግኝተኸዋል ወይ በኪንግደም ውስጥ? እሱ ትልቁ የእግዚአብሔር ጥያቄ ነው። ዛሬም ለኛ አለ ዓላማ መመላለስ እጅግ በጣም አሳዛኝ ነገር በምድር ላይ ይሄ ነው። ዓላማ ቢስ ህይወት መኖር፣ ዓላማ ቢስ ህይወት መኖር፣ ዓላማ ምር ህይወት የሚል ስብከት አለ። ዩቲዩብ ላይ ገብታችሁ እዩት። በጣም ወሳኝ ነገር ነው። ባይዘው በረከቶቻችን ሁሉ ከዛ ጋር የተገናኙ ስለሆኑ የነህሚያን ጥሪ ብትመለከቱት በሚገርም ሁኔታ ነህሚያ የኢየሩሳሌምን ቅጥር ሊሰራ ሲሄድ የሚገርም በረከት ነው ያገኘው። ነህሚያ የተጠበቀበት ነገር አንድ ነገር ፐርፐዙን ማግኘት ብቻ ነበረ፣ ዓላማውን ማግኘት ብቻ ነው። የሱ ህይወት ከኢየሩሳሌም ቅጥር ከፈረሰው ቅጥር ጋር በሆነ መንገድ እንደሚገናኝ ተገለጠለት። ስለ ኢየሩሳሌም ቅጥር መፍረስ በሰማ ጊዜ አዘነ፣ ፊቱም ጠቆረ። I have to do something አለ። እዛ ጋር የህይወቱን ዓላማ አገኘ። ያንን ሁሉ ስራ ፋይናንስ ያደረገው አህዛብ ንጉስ ነበረ። ነህሚያ he was fully financed ለስራው። እሱ ለስራ ብቻ እርምጃ መራመድ ነው የተጠበቀበት። ከነህሚያ የተጠበቀው ነገር አንድ እርምጃ ማንሳት ወደ ኢየሩሳሌም። ከዛ በኋላስ ንጉሱ በሙሉ አቅርቦት ምንም ችግር የለም። ፈረሱም ይሄው፣ መንቱንም ይሄው፣ ሸክላው ይሄው፣ ብሎኬቱ ይሄው፣ ሲሚንቶ ይሄው፣ ፉሊ ፋይናንስድ። ባይዘው ሙሴ ታሪክ ላይም እንደዛ ሙሴ ዓላማውን ካገኘ በኋላ የእስራኤልን ህዝብ ከግብጽ ታወጣልኛለህ ብሎ እግዚአብሔር ከተናገረውና ይህን ተልኮ ከተቀበለ በኋላ ያንን ሁሉ ትሪፕ ከግብጽ ጀምሮ እስከ ከነዓን ማን ነው ፋይናንስ ያደረገው? መጀመሪያ ግብጻውያኖችን በዝብዘው ወጡ። የአሕዛብን ሀብት ባልተጠበቀ ሁኔታ ወርቆቻቸው ምናቸውን እኮ ነው የሰጧቸው። በቃ ይሄንን የግብጽ በረሃ ፋይናንስ አደረጉላቸው። ዓላማውን ብቻ ሙሴ ማግኘት ነበረበት። ታዘዘ። ከዛ በኋላ ፋይናንሱ ቀረበ። ታዘው ሲወጡ ያንን ሁሉ ምድረ በዳ እግዚአብሔር መና እየመገባ ደረሳቸው። there was provision። ለምን? በእግዚአብሔር ዓላማ ውስጥ ነበሩ። በዓላማ ውስጥ ናቸው። በዓላማ ውስጥ ከተራመድክ ፕሮቪዥን ግድ ነው። አቅርቦት ሊመጣ ግድ ነው። ግን ዓላማህን ዛሬ አግኝተኸዋል ወይ? የህይወትህን ዓላማ አግኝተኸዋል ወይ? ዛሬ ብዙዎቻችን በገንዘብ የምናለቅሰው፣ ጎደለ የምንለው፣ አልሞላ ያለን፣ ቤት ኪራይ ለመክፈል የምንቸገረው፣ ብድርና የተለያየ ነገር ውስጥ የምንገባው we are not in the right place። ይሄን በድፍረት ነው የምነግራችሁ። እግዚአብሔር አንዳንድ ጊዜ ህይወታችንን ለመቃኘትና ካራክተራችንን ለመስራት የሆነ ትራንዚሽን የሚመስል ነገር ውስጥ ያሳልፈናል። እሱ ግልጽ ነው። የሆነ ለአጭር ጊዜ የሆነ ስፍራ ላይ ያስቀምጠናል፣ የማይመች ስፍራ። በዛ ውስጥ ፔሸንስህን፣ ባህሪህን፣ ትዕግስትህን፣ አካሄድህን፣ ከሰው ጋር ያለህን ግንኙነት፣ ነገሮችን የምታይበትን ምልከታህን በሙሉ እግዚአብሔር በዛን ሰዓት ያየ ይሰራሃል። ያ ትራንዚሽን የሚባል ፒሪየድ ነው። አጭር ጊዜ ናት፣ ታልፋለች። ገፍቶ ግን ወደ በረከቱ ሲዝን ያስገባሃል። ከዛ በኋላ ፈልገ ግን ዓላማህን ማግኘት አለብህ። እግዚአብሔር ዓላማ ቢስ ህይወት እንድንኖር ፈቃዱ አይደለም በምድር ላይ። ለምን? ዓላማ ቢስ ህይወት በኖርን ቁጥር የእግዚአብሔርን በረከት መገናኘት አንችልም። እግዚአብሔር is a good investor። ሮንግ ቦታ ላይ ገንዘቡን ኢንቨስት አያረግም። አንተ አትርፈ ለኪንግደሙ ጠብታ የማታቀርብበት ቦታ ላይ እግዚአብሔር በረከቱን አያፈስም። ነግዶ እግዚአብሔር ባንተ ማትረፍ ነው የሚፈልገው። ስለዚህ ነግደ ደግሞ የምታተርፈው የህይወትን ዓላማ፣ የተጠራህበትን ጥሪ፣ ወደዚህ ምድር የመጣህበትን ጉዳይ ፈልገ ስታገኘው ነው። መጀመሪያ እንዴት ነው የማገኘው? ሌላ ትምህርት ነው። ዩቲዩብ ላይ ሙሉ ትምህርቱ አለ። ዓላማ መር ህይወት ገብታችሁ እዩት። ይሄ በጣም ወሳኝ ነው። በተትረፈረፈ ህይወት በእግዚአብሔር መንግስት ውስጥ እንድንኖር ይሄ ወሳኝ የኪንግደም ኢኮኖሚ ፕሪንሲፕል ነው። ሃሌሉያ። እግዚአብሔር
ዋና ዓላማው የመንግስቱን አገዛዝ በምድር ላይ በልጆቹ አማካኝነት ማስፋፋት ነው። ለዛ ሪሶርስ ይለቃል፣ አስፈላጊውን ሪሶርስ ይለቃል። ግን ለዛ የተዘጋጀ ልብና የተቃኘ ማንነት እግዚአብሔር ከኛ ይፈልጋል። እግዚአብሔር አቅርቦት እንዳልኩት ደግሞ አለው እና የህይወታችን ፐርፐስ እጅግ በጣም የተቆራኘ ነው። ስለዚህ ሌላው ምን ብያለሁ? እስካሁን ከተናገርኩት ሪቫይዝ እያረኩ ነው። እግዚአብሔር ቻናል እንድንሆን እንጂ ሀብት እንድናካብት አይደለም በዚህ ምድር ላይ የጠራን። የሱን ሀብት ግን ቻናል አድርገን ወደ ሌሎች እንድናስተላልፍ ነው በዚህ ምድር ላይ የጠራን። ስለዚህ we have nothing በዚህ ምድር ላይ ስንመላለስ የኛ የምንለው ነገር የለም። ሁሉም የእግዚአብሔር ነው። ግን የእግዚአብሔር የሆነ ሁሉ የኛ ነው። ወራሾች ተደርገናል። አይደንቲቲያችሁ በጣም ማተር ያደርጋል። በእግዚአብሔር መንግስት ውስጥ ያላችሁ ማንነት በጣም ማተር ያደርጋል። ከእግዚአብሔር ጋር የሚኖራችሁ ኪንግደም ህይወት የተሳካ የመንግስቱ ህይወት። ስለዚህ አንድ ነገር ላይ ዛሬ በስተመጨረሻ ማተኮር ፈልጋለሁ፣ የገንዘብ ጉዳይ ላይ ማለት ነው። ስለ ኪንግደም ኢኮኖሚ ስናወራ ሁሉ ጊዜ ገንዘብ ይነሳል። ትልቁ ቶፒክ ገንዘብ ነው። ገንዘብ ወደድንም ጠላንም ባንድም በሌላም መንገድ እችን ዓለም ሩል እያደረገ ያለ ነገር ነው። ከጥንት ጀምሮ አሁን በመናየው መንገድ በሳንቲም እና በወረቀት መልክ ገንዘብ ከመታተሙ ከመፈጠሩ በፊት ሰዎች ኤክስቼንጅ ይደራረጉ ነበር፣ ባርተር ይደራረጉ ነበር። ወርቅን ብርን ተጠቅመው ከእንስሳ ጋር መለዋወጥ፣ ከምናምን ጋር መለዋወጥ። ይሄ ከጥንት ጀምሮ ፕሪ ቢብሊካል ታይምስ ጀምሮ የነበረ ስርዓት ነው። ስለዚህ ሰዎች በምድር ላይ ሰስቴን እንዲያደርጉ የሆነ ከረንሲ ሲስተም መኖር አለበት። አሁን ከረንትሊ በምንኖርበት ወርልድ ሲስተም ውስጥ ገንዘብ አስፈላጊ ሆኖ እናገኘዋለን። በዛ ምክንያት የእግዚአብሔር ቃልም ስለ ገንዘብ ብዙ ነገር ያወራል። ገንዘብን መውደድ የክፋት ስር ነው ይላል። ገንዘብን ግን አይደለም እየተናገረ ያለው። ይሄ ግልጽ ሆኖላችኋል ብዬ አስባለሁ። እግዚአብሔር ጥሉ ከገንዘብ ጋር አይደለም፣ ግን ከገንዘብ መውደድ ጋር በተገናኘ ነው እግዚአብሔር አበክሮ የሚናገረው። ሰዎች በገንዘብ መውደድ እንዳይጠላለፉና እንዳይያዙ ይናገራል። ስለዚህ እግዚአብሔር ቃል አበክሮ ገንዘብን መውደድ ትክክል እንዳልሆነ ይነግረናል። እንደውም የክፋት ስር ነው ሲል አጥብቆ ይናገራል። የገንዘብ ተጽዕኖ በጣም ከባድ ነው ወገኖቼ። በአንድ ስፍራ ላይ ኢየሱስ ክርስቶስ አሁንም ከኪንግደም ትምህርት ሳንወጣ ያስተማራቸው በአንድ ምሳሌ አንድ ቦታ ላይ ማቴዎስ ወንጌል ምዕራፍ 19 ቁጥር 16 እስከ 24 ላይ እንደዚህ የሚል አለ። ፈጠን ብዬ ላንብበው። የገንዘብ ተጽዕኖውን ለማየት ይሄንን ብንጠቀም ይሄንን ስፍራ ብናነበው በጣም ደስ ይለኛል። እነሆም አንድ ሰው ቀርቦ ይላል፣ መምህሮ የዘላለምን ሕይወት እንዳገኝ ምን መልካም ላድርግ አለው። ኢየሱስም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው። ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር፣ ባልንጀራንም እንደራስህ ውደድ አለው። ጎበዙም ይሄንማ ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ ደሞስ የሚጎድለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሸጠህ ለድሆች ስጥ፣ መዝገብን በሰማይ ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ለባለጠጋ ወደ መንግስተ ሰማያት መግባት ጭንቅ ነው። ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል ብሎ ተናገረ ይላል። እዚህ ጋር እንግዲህ ይሄ ጎበዝ የተባለው በጣም ባለሀብት፣ በዛሬው ቋንቋ ባለሀብት የሚባል ሰውዬ ነው። ኢየሱስ ክርስቶስን ወደ እግዚአብሔር መንግስት ኢንተር እንዴት ልግባ ብሎ ሲጠይቀው ነው ኢየሱስ መጀመሪያ ሊፈትነው ይሄን አታድርግ፣ ይሄን አታድርግ፣ ይሄን አታድርግ እነኛ 10ቱ ትእዛዛትን ደረደረለት። ኢየሱስ አያውቅም እንዴ ይሄን ሊፈጽም እንደሚችል? አይሁድ ነው ይሰውዬ። አይሁድ ደግሞ ባይ ኔቸር እነዚህን ትእዛዛቶች በመፈጸም አንደኛ ናቸው። ያውቃል ኢየሱስ እኮ ይሄንንማ ፈጽማለሁ በቃ ገባው እንደሚለው ያውቃል ኢየሱስ። ነገር ግን አንድ ነገር ተናገረ። በእውነት የእግዚአብሔርን መንግስት ልትገባባት የምትፈልግ ከሆነ አለው ያለን ሁሉ ሸጠ ለድሆች ስጥና ተከተለኝ ሲለው ፊቱ ጠቆረ። ይሄን ማድረግ ስለማይችል ጥሎ ሄደ። አያችሁ፣ ይሄ ሰው ገንዘቡን ኦውን አድርጎታል። ይሄንን ፈተና ኢየሱስ ለዚህ ሰው የሰጠው
ገንዘቡን ይሄ ሰውዬ የኔ ነው ብሎ ይዞታል ወይስ በእውነት እንደተናገርኩት ገንዘብን ለድሆች አከፋፍልና ተከተለኝ ስለው የስ ብሎ አከፋፍሎ ይከተለኛል? እችን ቴስት ማድረግ ፈልጓል ኢየሱስ። ብዙዎቻችን ዛሬ የምንፈተነው የኛ ብለን የያዝነው ነገር ስላለ ነው። ከዛ በኋላ ስጡ ስንባል ወይም የሆነ ቦታ ይሄንን አውለው ብሎ እግዚአብሔር ሲናገረን የኛ ስለሆነ ኦሬዲ ኦን ስላደረግነው ያመናል። ይሄ በጣም ትልቅ ቻሌንጅ ነው። እግዚአብሔርን መንግስት ለማግኘት መጀመሪያ ባዶ መሆን ያስፈልጋል። ምንም የለኝም የሚል አመለካከትና ማይንድ ሴት ያስፈልጋል። ይሄ ሰው የኔ ነው ብሎ ባያምን ኖሮ ያለው ነገር እርግጠኛ ነኝ እንደዛ ሲለው ኢየሱስ ሸጦ ይገላገላል፣ ወደ መንግስቱ ይገባል። ምክንያቱም ፍላጎቱ ወደ መንግስቱ መግባት ነበረ። ግን በእግዚአብሔር መንግስት ውስጥ መመላለስ ባዶ መሆንን ይጠይቃል። ብዙ ቴስቶች ይመጣሉ። ልክ የሆነ ነገር ለፍተን እጃችን ሲገባ በትነው ሊልህ ይችላል፣ ስጠው ሊልህ ይችላል። አንዱ መንግስት ውስጥ ያለው ቴስት ይሄ ነው። That's how the economy works. የመንግስቱ ኢኮኖሚ በዚህ መንገድ ነው የሚሰራው። ለለፋህበትን ነገር መስጠት፣ ጥሎ መሄድ፣ መሸኘት ይከብዳል። ግን ኢኮኖሚው እንዲህ ነው የሚሰራው፣ የመንግስቱ ኢኮኖሚ። ለዛ ነው ኢየሱስ ይሄንን መልሶ የነገረው። ሀብታም አይገባም አላለም። ባይዘው ቃሉን አንዳንዴ እናጣሙ፣ ግን ይከብደዋል። it's impossible አይደለም፣ ግን በጣም ከባድ ነው። ምን ያህል አዳጋች እንደሆነ አንድ ሰው የኔ ብሎ አንድ ነገር መያዝ ከጀመረ በኋላ ጥሎ መሄድ እንዴት ከባድ እንደሆነ። ለዛ ነው ስጀምር የኔ የምንለው ነገር በመንግስቱ ውስጥ መኖር የለበትም። ከዛ በኋላ ተስማምተን በሰላም መኖር እንጀምራለን ከእግዚአብሔር መንግስት ውስጥ። ከሰዎች ጋር ተስማምተን፣ ከእግዚአብሔር ሐሳብ ጋር ተስማምተን መኖር የምንጀምረው የኔ የምንለውን ነገር ስንተው ነው። ምንም እንደሌለው የገባው ሰው ለመስጠት ብዙም አይቸገርም። እግዚአብሔር ይሄንን ቴስት ካደረገ በኋላ ዝም ብሎ ጥሎ አይሄድም። የሰማይን መስኮት ነው የሚከፍተው። that's how it works። ደስ የሚለው የሆነ እግዚአብሔር ካንተ የሆነ ነገር ፈልጎ ከሰጠው በኋላ ያንን በእጥፍ መልስልሃለሁ ወይም የሰጠኸኝን ወዲያው ሳላቆይ ይመልስልሃለሁ አይደለም የሚለው። የሰማይን መስኮቶች እከፍትልሃለሁ ነው። that is the promise። ስለዚህ ይሄኛው አይሻልም? ሰጥቶ ጥሎ የሰማይን መስኮት ማስከፈት ይሻላል ወገኖቼ። የእግዚአብሔር መንግስት አስተዋጽኦ ማድረግ የምንፈልግ ከሆነ፣ ኢንፍሉዌንስ ማምጣት፣ ተጽዕኖ ማምጣት የምንፈልግ ከሆነ በዚህ የኪንግደም ፕሪንሲፕል ውስጥ፣ በዘር የኪንግደም ፕሪንሲፕል ውስጥ ማለፍ ይጠበቅብናል። ስለዚህ ዛሬ የዕለቱ ዋና መልእክቶች ምንድናቸው? ዛሬ ምን ልትይን የፈለግሽው ብላችሁ ብትሉኝ፣ በመጀመሪያ ደረጃ ልንረዳው የሚገባ እግዚአብሔር የሀብት ምንጭ ነው። የሀብት ሁሉ ምንጭ እግዚአብሔር ነው። እኔና እናንተ በዚህ ምድር ላይ ስንኖር ምንም የለንም። በዚህ ምድር ላይ ስንኖር ምንም የለንም። we own nothing። ይሄ በጣም ግልጽ ሊሆንልን ይገባል። በዚህ ማይንድ ሴት ከተመላለስን እግዚአብሔር መንግስት ውስጥ ፍሬያማ ሆነን መመላለስ እንችላለን። ፍሬያማ ላንሆን አንችልም በዚህ ፕሪንሲፕል ስንመላለስ። ሐጌ 2:8 ላይ ብሩ የኔ ነው ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር ይላል። መዝሙር 24:1 ላይ ምድርና ሞላዋ ለእግዚአብሔር ናት፣ ዓለምም በእርሷም የሚኖሩ ሁሉ የእግዚአብሔር ናቸው ይላል። የእግዚአብሔር በረከት ባለጠጋ። በጣም ብዙ ጥቅሶችን ላወጣላችሁ እችላለሁ። የሀብት ሁሉ ምንጭ እግዚአብሔር ነው። ዛሬ አንድ ነገር ይዛችሁ መሄድ ካለባችሁ እኔ ምንም የለኝም፣ የእግዚአብሔር የሆነ ሁሉ ግን የኔ ነው የሚለውን ነገር ይዛችሁ እንድትሄዱ ፈልጋለሁ። ከዛ በኋላ የሚያስፈልጋችሁን ነገር በሚያስፈልጋችሁ ጊዜና ሁኔታ ከእግዚአብሔር መንግስት በሚመጣ ፍሎ በሚያደርግ ሪሶርስ አክሰስ እያደረጋችሁ መኖር ትጀምራላችሁ። ስለዚህ እግዚአብሔር ለምን ገንዘብ ይሰጣናል ታዲያ? ምክንያቱም አጭሩ መልስ እግዚአብሔር እንድናስተዳድረው ስለሚፈልግ ነው። እግዚአብሔር ስንጀምር ምን ብለናል? የሰው ልጅ አስተዳዳሪ ነው ባይ ኔቸር። እግዚአብሔር ለሰው ልጅ የሰጠው በረከት የማስተዳደር ጸጋ ነው።
ገንዘብንም በተመሳሳይ መንገድ ስቲዋርድ ሆነን እንድናገለግለው ይፈልጋሉ። በሚሰጠን ገንዘብ ላይ we are stewards owners ሳንሆን ስቲዋርዶች ነን። እኛ አስተዳዳሪዎች ነን። ስቲዋርድ የሆነ ሰው ወይም አስተዳዳሪ የሆነ ሰው የራሱን ሳይሆን የሆነ የሰውን ሀብት ንብረት ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ ብቻ የሆነን ሰው ንብረት ያን ሰው ወክሎ የሚያስተዳድር ማለት ነው። ለምሳሌ አንድ ሰው ይሄን ቤት እያከራየ ገንዘቡን አካውንት ውስጥ እያስቀመጥክ በየወሩ እኔ በማልኖርበት ጊዜ ሁሉ አስተዳድርልኝ ብሎ ሊሄድ ይችላል። አንተ በዛን ጊዜ ስቲዋርድ ነህ፣ አስተዳዳሪ ነህ፣ ኦነሩ አይደለም። ልክ እንደዛ በእግዚአብሔር መንግስት ውስጥ እግዚአብሔር ለኛ ሪሶርስን ፍሎ የሚያደርግ ሪሶርስን የሚለቀው ያን ሪሶርስ በአግባቡ እንድናስተዳድር ነው እንጂ ኦን አድርገን አከማችተን የሆነ ቦታ እንድናስቀምጠው አይደለም። ስለዚህ ይሄ ስቲዋርድሺፕ ደግሞ የሚሰራበት አንድ መሰረታዊ ፕሪንሲፕል አለ። የመዝራትና የማጨድ ፕሪንሲፕል ይባላል። እግዚአብሔር መንግስት ውስጥ እግዚአብሔር በሚሰጠን ሪሶርስ ላይ ታማኝ ሆነን እንድንኖር እግዚአብሔር ይፈልጋል። ታማኝነት ደግሞ አንዱ የሚገለጠው በሚያስፈልገው እግዚአብሔር ባዘዘን ስፍራ ላይ ባዘዘን ጊዜና ሁኔታ ላይ የተሰጠንን ሪሶርስ መዝራት ስንችል ነው። ያ ይዞት የሚመጣው ተርፈ ስላለ እግዚአብሔር ሁሉ ጊዜ በማጨድና በመዝራትና በማጨድ ፕሪንሲፕል ውስጥ በእኛ መጠቀም ይፈልጋል። ሉቃስ 6:38 ላይ ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል፣ የተጨቆነና የተነቀነቀ የተትረፈረፈ መልካም መስፈሪያ በእቅፋችሁ ይሰጣችኋል ይላል። ስለዚህ ይሄ ፕሮሚስ ነው ለአንድ አማኝ፣ ለአንድ የመንግስቱ ዜጋ የተሰጠ ፕሮሚስ ነው። ስጡ ይሰጣችኋል። ከዛስ መስጠት ብቻ የምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና የተጨቆነና የተነቀነቀ የተትረፈረፈን በረከት ነው የሚገባው ይላል። ይሄውን ብዙ ጊዜ ሲነገር ይከብደናል። እኛ መቼም የመስጠት ጊዜ ቻሌንጅ አለው። ምክንያቱም ኦሬዲ እኛ ኦን አድርገናል ብለን ስለምናስብ የያዝነው ነገር የኛ ነው ብለን ስለምናስብ የለፋንበትን መከራ አይተን ያመጣናትን ነገር ማስቀመጥ መዝራት በጣም ፔንፉል ፕሮሰስ እንደሆነ ይገባኛል። ግን እግዚአብሔር ኢኮኖሚው የሚሰራው ይላል የእግዚአብሔር መንግስት ኢኮኖሚ የሚሰራው በመዝራት ውስጥ ነው። በየትኛውም ስፍራ ላይ ግን ሆናችሁ እግዚአብሔር በትክክል ስቲዋርድ ሆናችሁ አስተዳዳሪ ሆናችሁ ገንዘባችሁን ለሚያስፈልገው ነገር ብቻ እንድትጠቀሙበት ይፈልጋል። አባካኝ እንድትሆኑ የእግዚአብሔር ፈቃድ አይደለም። ዛሬ በጣም ብዙ የተበላሹ ነገሮችን የምናስተካክለው ባለን የገንዘብ ፋይናንሻል አቅም ነው። በምድር ላይ ብዙ የተራቡ መብላት ያለባቸው መመገብ ያለባቸው ብዙ ትምህርት ቤት መሄድ የማይችሉ ህፃናት አሉ። ሕክምናን በበቂ ሁኔታ ማግኘት የማይችሉ አዛውንቶች አሉ። ይሄ ሁሉ ፋይናንሻል አቅም ይጠይቃል። ስለዚህ ከቸርች ሰርክል ውጪ ያለን ንብረት እንኳን ሳይቀር ወይም ሀብት እንኳን ሳይቀር የኛ ሳይሆን የእግዚአብሔር ነው። እግዚአብሔር በትክክል እንድናስተዳድርለት ይፈልጋል። አሁን ብዙ ጊዜ የምናስበው 10% ለቸርች እንሰጣለን፣ ሌላው የኔ ነው አይደለም። ሌላውም የኛ አይደለም። ዌስት የምታደርግ ከሆነ አባካኝ ከሆንክ ገንዘብህን በየስፍራው የምታወጣና ሁሉ ጊዜ በቃ በማጣት ህይወት ውስጥ የምትመላለስ ከሆነ you are in the wrong track። እግዚአብሔር መንግስት ኢኮኖሚ በትክክል አልገባህም ማለት ነው። እግዚአብሔር አስተዳዳሪዎችን ይፈልጋል። good stewards ጥሩ አስተዳዳሪዎችን ነው የሚፈልገው። የመዝራትና የማጨድ መርህ ተከትለው በመንግስት ውስጥ ተጽዕኖ የሚያመጡ ሰዎችን እግዚአብሔር ይፈልጋል። ስለዚህ በአጠቃላይ ወገኖቼ ዛሬ ላሳያችሁ የሞከርኩት የእግዚአብሔር መንግስት ኢኮኖሚ ልክ እንደ ካልቸሩ የራሱ የሆነ እሴቶች ያሉት የራሱ የሆነ መርሆች ያሉት ናቸው። ነገር ግን ብዙ ጊዜ ስለ ገንዘብ ወይም ስለ ሀብት በአጠቃላይ ያለን አመለካከት በተለያየ መንገድ በሮንግ ሁኔታ ስለተቃኘ ብዙዎቻችን አይመሰ በኢኮኖሚካል ችግር ውስጥ ነን ያለነው። ኢኮኖሚካል ፕሮብሌም ቸርች ውስጥ ትልቅ ኢሹ ነው። ለዛ ነው ፕሮስፔሪቲ ጎስፔል በጣም በቃ ወሳኝ ሆኖ በየቦታው የሚሰበከው። ኢየሱስ ክርስቶስ
ፕሮስፔሪቲ ጎስፕልን አልተናገረም፣ አልሰበከም። አያስፈልግማ። ምክንያቱም በመንግስት ውስጥ ያሉ ዜጎች በሙሉ ሀብታሞች ናቸው። ለሱ ሀብት አክሰስ የማድረግ ስልጣን፣ ሙሉ ስልጣን የተሰጣቸው ናቸው። you don't need prosperity gospel አንተ ፕሮስፐር ለማድረግ። ኦልሬዲ እኮ አንተ ባለጠጋ ተብለሃል፣ ወራሽ ተብለሃል። ሶ ከዚህ ከገንዘብና ገንዘብ ነክ ከሆኑ ነገሮች ጋር ካለን ሮንግ አመለካከትና አካሄድ የተነሳ ብዙዎቻችን ዛሬ በእግዚአብሔር ላይ እናጉረመርማለን፣ በማጣት ህይወት እንመላለሳለን። ከቀን ወደ ቀን አይሞላም፣ ከአመት አመት ህይወታችን አይሞላም። በዛ ምክንያት አገልግሎታችን፣ አምልኳችን፣ በእግዚአብሔር መንግስት ውስጥ ያለን ተጽዕኖ ተይዟል። ዛሬ ግን አንድ ነገር ነግራቸዋለሁ። በእውነት ነፃ መውጣት ከፈለግን፣ ፋይናንሻሊ ነፃ መሆን ከፈለግን እነዚህ የተነጋገርናቸውን ፕሪንሲፕሎች በህይወታችን ላይ አፕላይ ማድረግ ይኖርብናል። የገንዘብ ሁሉ የሀብት ሁሉ ምንጭ አንድ እግዚአብሔር ነው። የመንግስቱ ልጆች የሆንን ሁሉ የዚህ ሀብት ባለቤቶች ነን። ኢነሰንስ ባለቤት ስል አክሰስ ማድረግ ችለናል። ሙሉ በሙሉ የዚህ ሀብት አክሰስ ተሰጥቶናል። ይህ ማለት ምን ማለት ነው? እግዚአብሔር የምንፈልገውን በምንፈልገው ጊዜና ሁኔታ ውስጥ ይሰጠናል። ነገር ግን እግዚአብሔር አንድ ነገር ከኛ ይፈልጋል። የእግዚአብሔርን መንግስትና ጽድቅ አስቀድመን እንድንፈልግ ይፈልጋል። የእግዚአብሔርን መንግስት ደግሞ የምንፈልገው በትክክል የተፈጠርንበት ዓላማ ወይም ፐርፐስ ገብቶን በእግዚአብሔር መንግስት ውስጥ ስንመላለስ ነው። ዓላማውን ወይም ፐርፐሱን ፈልጎ ያገኘ ሰው በእግዚአብሔር ሙሉ ፕሮቪዥን ይንቀሳቀሳል። የእግዚአብሔር አቅርቦት ሁሉ ጊዜ ከርሱ ጋር ነው። ስለዚህ ዛሬ ዓላማችንን ፈልገን በእግዚአብሔር መንግስት ውስጥ እንደ ባለስልጣን መመላለስ ይሆንልናል። ከዛ ውጪ የኛ የምንለው ግን አንዳች ነገር በምድር ላይ የለም። አንዳች ነገር ይዘን አልመጣንም። ስንሄድም ጥለነው ነው የምንሄደው። ለማ ለልጆቼ እንዳትሉኝ፣ ለእግዚአብሔር። እዛው የእግዚአብሔር ሀብት ነው። ክብር ለእግዚአብሔር ይሁን።